ከዘላለም ሞት ያድናል። አዋጅ አዋጅ አዋጅ! ኢየሱስ ክርስቶስ ከዘላለም ሞት ያድናል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ፈዋሽ ነው። ኢየሱስ ክርስቶስ አባት ነው። ኢየሱስ ክርስቶስ ሕይወት ነው። መዳን በኢየሱስ ብቻ ነው። እንድንድንበት የተሰጠን ከስሞች ሁሉ በላይ የሆነው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ሃይማኖት አያድንም። የሚያድነው ኢየሱስ ክርስቶስ ብቻ ነው። አሁን ያለንበት ዘመን በጣም መጨረሻው ዘመን ነው ያለንበት። ወንድሞቼ እንንቃ፣ እህቶቼ እንንቃ። መዳን በኢየሱስ ብቻ ነው። የእግዚአብሔር ቃል እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 35 ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ እንዲመጣ ከቶ አይራብም። በእኔ የሚያምን ሁልጊዜ ከቶ አይጠማም ይላል። የምድራዊ እንጀራ ጊዜያዊ ነው። ኢየሱስ ግን የዘላለም ሕይወት ነው። የዘላለም እንጀራ ነው። በጌታ በኢየሱስ ክርስቶስ ያላመናችሁ በኢየሱስ እመኑ። መዳን በኢየሱስ ክርስቶስ ብቻ ነው። ወንድሜ ሃይማኖት አያድንም። ገንዘብ አያድንም። እውቀት አያድንም። የሚያድነው ኢየሱስ ብቻ ነው። የምድራዊ ነገር ጊዜያዊ ነው። ኢየሱስን ያመነ የዘላለም ሕይወት አለው። አዋጅ አዋጅ! ኢየሱስ ከዘላለም ሞት ያድናል። ወንድሜ ንቃ፣ እህቴ ንቂ። ኢየሱስ ክርስቶስ ያድናል። ዮሐንስ ወንጌል ምዕራፍ 14 እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ። በእግዚአብሔር ያመነ የዘላለም መኖሪያ ቤት አለው። በልጁ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው። ወንድሜ ሳትቀደም ቅደም። የሚያድነው ኢየሱስ ብቻ ነው። ሰዓቱ ደርሷል። ንቃ! ሰዓቱ ደርሷል። ንቂ! ጠላት ሳይቀድምህ ድንገት በጌታ ቤት ሆነህ ወደ ዓለም የገባ ካለ ንስሐ ተመለስ። በጌታ ቤት ሆነሽ ወደ ዓለም የገባሽ ካለሽ ንስሐ ግቢና ተመለሺ። ሳትቀደሚ ቅደሚ። ጊዜው በጣም ጥሩ ነው። ያለንበት ዘመን መጨረሻው ዘመን ነው። አምልጥ ወንድሜ፣ አምልጥ እህቴ። መዳን በኢየሱስ ክርስቶስ ብቻ ነው። አዋጅ አዋጅ! ኢየሱስ ከዘላለም ሞት ያድናል። ብዙዎች ነገ ንስሐ እንገባለን ሲሉ ቀጠሮ ሲሰጡ ጠላት ቀድሟቸው ወደ ሲኦል የገቡ ስንት አሉ። ወንድሜ ኢየሱስ ከዘላለም ሞት ያድናል። ንስሐ ግቡ። አዋጅ! ኢየሱስ ከዘላለም ሞት ያድናል። ተባረኩ። ሻሎም ሻሎም።